ቶጋ በዛሬው ዕለት የሕዝብ ተወካዮች ምክር ቤት ፊት ቀርቤ አፈጉባኤ ሆኜ ሲሾም ለሕገ መንግስቱ ታማኝ በመሆን በሀገሪቷና በሕዝቧ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግንና አሰራርን መሰረት በማድረግ እንደምፈጽም ቃል እገባለሁ። የተከበራችሁ አባላት አፈጉባኤውና ምክትል አፈጉባኤው ስራቸውን ለመጀመር ተሰይሟል። የኛ ፋንታ እዚህ ላይ ያበቃል። አሁን ቤቱን የሚመሩት አፈጉባኤው ይሆናሉ። ሁለቱ ምክር ቤቶች ሶስተኛ ዓመት የሥራ ዘመን አንደኛ መደበኛ ስብሰባ ቃለ ጉባኤ ላይ የሚቀርብ ማስተካከያ ካለ ሊቀርብ ይችላል። ማስተካከያዎች ካሉ ሊቀርቡ ይችላሉ። እስካሁን በሶስተኛ ዓመት የሥራ ዘመን አንደኛ የጋራ ስብሰባ መደበኛ ስብሰባ ቃለ ጉባኤ ላይ ምንም አይነት ማስተካከያ ለማቅረብ በፈለገ የሁለት ምክር ቤት አባል ስለማላይ የሁለቱ ምክር ቤቶች ሶስተኛ ዓመት የሥራ ዘመን አንደኛ የጋራ ስብሰባ ቃለ ጉባኤ መስደቁን የምትደግፉ የምክር ቤት አባላት እጃችሁን እንድታወጡ እጠይቃለሁ። የሁለቱ ምክር ቤቶች ሶስተኛ ዓመት የሥራ ዘመን አንደኛ መደበኛ ስብሰባ ቃለ ጉባኤ መስደቁን የምትቃወሙ ድምጽ የማትሰጡ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ሶስተኛ ዓመት የሥራ ዘመን አንደኛ መደበኛ ስብሰባ ቃለ ጉባኤ በ504 ድጋፍ ያለ ምንም ተቃውሞ በ7 ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ቀጥሎ ያለውን ሁለተኛ ቃለ ጉባኤን በተመለከተ የተከበሩ አቶ